ውድ ተከታታዮቻችን እንዴት ሰነበታችሁ? ዛሬ ይዘን የመጣነው የሲኦሲ ውጤታችሁን እንዴት ቼክ ማድረግ ትችላላችሁ በሚል በዚህ የአንድ ደቂቃ አጠር ባለ ቪዲዮ ተመልሰናል። ስለዚህ ምንድነው የምናደርገው? መጀመሪያ ሊንኩን ነው አምጥተን ሰርች ባራችን ላይ ሰርች የምናደርገው። ስለዚህ ሊንኩን እኔ ኮፒ ስላረኩኝ ኦልሬዲ እዚህ ጋር አምጥተን ሊንኳን ኮፒ ፔስት እናደርጋለን። ወይም እናንተ በቴሌግራም በተለያዩ ሳይቶች ላይ ያለውን ሊንክ ክሊክ አድርጋችሁ መምጣት ትችላላችሁ ማለት ነው። ስለዚህ ስትመጡ ወደዚህ ፔጅ ይወስደናል። ስለዚህ እዚህ ጋር ምን አለን? እንደምታዩት ፋን የፋይዳ ቁጥራችሁን ማስገባት ይጠበቅባችኋል። ከዛ በኋላ ደግሞ እዚህ ጋር ፓስወርድ። ስለዚህ ይሄ ሁለታችሁም አላችሁ። ስለዚህ የፋይዳ ቁጥራችሁን ታስገባላችሁ። ከዛ በኋላ የፋን ቁጥራችሁን ታስገባላችሁ ማለት ነው። ከዛ በኋላ ቁጥራችሁን ካስገባችሁ በኋላ እዚህ ጋር ፋይዳ ነምበራችሁን እና ፓስወርድ ካስገባችሁ በኋላ ቀጥታ ኮንቲኒው ምትለዋን ክሊክ ታደርጋላችሁ። ከዛ ሴቭ ላርገው ነው የሚላችሁ። ሴቭ ያው የምትፈልጉ ከሆነ ሴቭ ማድረግ ትችላላችሁ። ከዛ ቀጥሎ ይሄ ፔጅ ነው የሚመጣላችሁ። እዚህ ጋር ለአነስቴዥያ ተመዛኞች ኖቲፊኬሽን አለ፣ እሱን እናልፈዋለን አሁን ለኛ ስለማይጠቅመን። ከዛ አፕላይ ሚላለ፣ እነዚህን ካያችሁ ከዛ በኋላ እዚህ ጋር ትመጡና ሪዛልት የምትለዋን እቺን በተን ክሊክ ስታደርጉ እንደዚህ ይመጣላችኋል። ቀኑን ያመጣላችኋል። ለኔጌን ስማችሁን እዚህ ጋር ያስቀምጣል። ኤግዛም ሴንተር የት ነው የተፈተናችሁት የሚለውን። ከዛ ኤግዛም ራውንድ። ዋናው ግን አሁን እኛ የምናያት እቺን ነው። ስኮር ያደረጋችሁትን ፖይንት ያስቀምጣል እዚህ ጋር ስኮር ማርክ የሚለው ላይ። ከት ፖይንቱ ስንት ነው የሚለውን ታያላችሁ የሲኦሲ ፈተናው። ከዛ የመጨረሻው ዲሲሽን ነው። እዚች ጋር ፓስ ምትል ወይም ካልተሳካ ደግሞ ፌይል የሚል ይኖራል። ስለዚህ እቺን ማየት ትችላላችሁ። ከዛ በኋላ እንዴት ነው የሚለውን ደግሞ አናሊሲሱን ለማየት የምትፈልጉ ከሆነ ስለዚህ ውጤታችሁን ጨረሳችሁ እዚህ ጋር። ከዛ ፓስ ሚል ከመጣላችሁ ቀጥታ ከሰኞ ጀምሮ ውጤታችሁ ወደ ክልል ጤና ቢሮ ስለሚላክ 12ኛ ክፍል የተፈተናችሁበት ክልል ሄዳችሁ ላይሰንሳችሁን መውሰድ ትችላላችሁ ማለት ነው። ከዛ አናሊሲሱን ካያችሁ እዚህ ጋር አናሊሲስ ማየት ትችላላችሁ። ምን ማለታችን ነው? የፈተናው አናሊሲስ ምንድን ነው የሚለውን ነው እየሰራላችሁ ያለው። ስለዚህ ዶሜን አናሊሲስ የእናንተን የፈተና ፐርፎርማንሳቸውን ማሳየት ይችላል ማለት ነው። ይሄንን ይመስላል። ከጨረሳችሁ በኋላ ሎግ አውት ማለት ትችላላችሁ። ተመልሳችሁ ደግሞ እዛው ሪዛልታችሁን ማየት ትችላላችሁ ማለት ነው። መልካም እድል። ቻው